አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ተከታይ ቤተሰቦች፣ ስደት ማለት ከሀገር መውጣት ብቻ አይደለም። ክፍል 1 እና 2 ላይም ይህንን ጠቀስ ለማድረግ ሞክሬያለሁ። ዛሬም ይህንኑ እደግመዋለሁ። ለእኛ ትንሽ ትምህርቱን ጠበቅ አድርገንና ተኮር አድርገን ለማየት ይረዳን ዘንድ ክፍል 1 ላይ ያቀረብኩላችሁ ተውሂድና ስደት በሚል ርዕስ ነበር። ክፍል 2 ስደትና ሪዝቅ ወይንም ስደትና ሲሳይ በሚል ነበር። ክፍል 3 ደግሞ ስደትና ሶብር በሚል ርዕስ ላይ ወይንም ስደትና ጽናት በሚል ርዕስ ክፍል 3ን አቅርቤላችኋለሁ። ስደት ማለት በትዕግስት መታጠር፣ በጽናት መሞከር ነው። በጽናት መሞከርና እምነትን በፈተና ውስጥ መጠበቅ ነው። በዛሬው ክፍል ደግሞ በስደት ላለ ልባችን ትልቅ እረፍት የሚሆን የነቢዩላህ ዩሱፍን አለይሂ ሰላም ታሪክ በማካተት ሶብርና ጽናት በስደት ላይ በሚል ላይ የተመረኮዘ ርዕስን ይዤ ብቅ ብያለሁ። ለመንፈሳዊ ስንቃችን ያዘጋጀሁት ይህን ይመስላል። ከኛ ጋር ቆዩ። ክፍል 3 በስደት የጽናት ልብ የነቢዩላህ ዩሱፍ አለይሂ ሰላም ትምህርት ወይም ታሪክ። ስደት የፈተናዎች ሁሉ ማዕከል ነው። ከሀገር መውጣት ብቻ ሳይሆን እምነትን ጠብቆ መቆየትም ትልቅ ፈተና ነው። በዚህ ጉዞ ውስጥ ከሁሉ በላይ አስተማሪ የሚሆን የነቢዩላህ ዩሱፍ አለይሂ ሰላም ታሪክ ነው። ታሪካዊ መነሻ የነቢዩላህ ዩሱፍ አለይሂ ሰላም እንዲህ ይለናል። ነቢዩላህ ዩሱፍ አለይሂ ሰላም በወንድሞቻቸው ተቀንተው ጉድጓድ ውስጥ ተጣሉ። ሱብሃንአላህ። ከዚያም ተሽጠው ባዕድ ሀገር ግብፅ ተወሰዱ። ሱብሃንአላህ። በስደት ላይ እያሉም በሴቶች ተፈተኑ። በሴቶች ፈተና ተፈተኑ። በሴቶች ፈተና ብዙ ስቃይ ደረሰባቸው። በመጨረሻ ላይም ደግሞ በሐሰት ተወንጅለው እስር ቤት ገቡ። የአላህ ሶብረን ጀሚል። ነገር ግን በጉድጓድ ውስጥ አላህን ተማመኑ። አንደኛው የነቢዩላህ ዩሱፍ አለይሂ ሰላም በጉድጓድ ውስጥ ሆነው አላህን ተማመኑ። ሐስቢየላህ ወኒዕመል ወኪል አሉ። በባዕድ ሀገር ሆነው ደግሞ ተውሂድና ስነ ምግባር ላይ ጸኑ። ተውሂድና ስነ ምግባርን አጸኑ። በእስር ቤት ሆነው ደግሞ ሶብር ትዕግስትን አደረጉ። ውጤቱ ምን ሆነ? አብረን እንከታተል። የነቢዩላህ ዩሱፍ አለይሂ ሰላም ውጤቱ ምን ሆነ? ከላይ ያሳለፍነውን ከታይ ኢንሻአላህ ያብራሩልናል። አላህ ከእስር ቤት አውጥቶ የግብፅን ሀብት አስረከባቸው። አላሁ አክበር። እውነተኛ ሶብር ማበቂያው ድል ነው። እውነተኛ ሶብር መደምደሚያው ድል ነው የሚለውን በተግባር አሳዩን። ግጥም የዩሱፍ አሻራ ይለናል። ነሳት ሰኢድ ወይም ነሳት ሰኢድ ቲዩብ ወይም የመንፈስ ስንቅ በሚል ይችን የዩሱፍ አሻራ በሚል ርዕስ ግጥም ነው። ወንድም ሲያሰርብኝ ጉድጓድ የጣለኝ ባዕድ ሀገር ሄጄ አላህ የጠበቀኝ
የዩሱፍ ታሪክ ነው። ለልቤ ብርታት በስደት መኖር የሶብር ፈተና ናት። ፈተናው ሲበረታ ስሜት ቢጋብዘኝ አዑዙ ቢላህ አልኩኝ፣ አላህም ጠበቀኝ። አላሁ አክበር። ውሸት ተቀንብቦ እስር ቤት ብገባ ታጋሽ ነኝና አላህ ነው መውጫዬ ጋ። ስደት ማለት ማለፍ ነው ከክፉም በደጉ። የኢማን ስንቅ ይዘን የጽናትን መንገድ እንሄድ። ከጉድጓድ ወደ ግብፅ ስልጣን እንደወሰደው የታገዘ ሁሉ አላህ ከፍ ያደርገዋል። የዛሬው ያቀረብኩላችሁ ግጥም ኢንሻአላህ በኢዝን ረቢል መውላ ለእናንተ መገሰጫና ለእኔም ጥሩ የልብ ማረጋጊያ ይሆናል ብዬ አስቤያለሁ። ውድ የዛድ ሳይድ ቲዩብ ወይም የመንፈስ ስንቅ ተከታታዮቼ፣ በስደት ላይ ያለሽ እህቴ ወይም በስደት ላይ ያለው ወንድሜ ፈተናው ቢበረታብሽ፣ ፈተናው ቢበረታብህ የዩሱፍ አለይሂ ሰላም ትዝታ አስብ። በጉድጓድ በኋላ የተከበረ መድረሻ አላቸው። ያንቺም ወይም ያንተም ሶብር ወራት አያልፍም። በአላህ ፍቃድ ደስታ ይመጣል። ወሰላሙ አለይኩም ወረህመቱላሂ ወበረካቱሁ።